የተወደዳችሁ እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዚህ ጠዋት ሰኞ ቀን የእግዚአብሔር ቃል ወደ ልቤ መጣ። በዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ ሰርግ ቤት የተሰራው ተአምራት ከዛሬ 2000 ዓመት በፊት ተከታዮችን ለማፍራት እንዴት ለኢየሱስ ክርስቶስ እንደተጠቀመበት እንደጠቀመው እያሰላሰልኩ ነበርና ታሪኩ የተፈጸመው ማንም ሰው ሰርግ እንደሚደግስ ሰርግ በደገሰ ቤተሰብ ውስጥ ነው። ሰርጋቸውን ደግሰው ኦልሬዲ ሰዎችን ጠርተው ፕሮግራም እያከናወኑ ባሉበት ሁኔታ ውስጥ ነው እንግዲህ ጌታ ኢየሱስ እና እናትየው ከደቀ መዛሙርቱ ጋር ወደዛ ሰርግ የሄዱት። በሰርግ ውስጥ ሁሉም ሰው መንፈሳዊ እንዳልሆነ ያው እናውቃለን። ምናልባትም የጌታ ኢየሱስ ክርስቶስ አዳኝነትና ጌትነት የገባቸው የመንፈስ ቅዱስን ኃይልና እንቅስቃሴ የተሳተፉና የተቀበሉ ደቀ መዛሙርቱና ኢየሱስ ማርያም ናቸው። ሌሎቹ ሁሉ ግዴታ መንፈሳዊ መሆን አይጠበቅባቸውም። ስለዚህ ሰርግ ቤት ውስጥ ይጠጣሉ፣ ይደንሳሉ፣ ይዘፍናሉ፣ ማንኛውንም ዓለማዊ ስርዓት ያደርጋሉ። በዚህ ሁኔታ ውስጥ ግን አማኞች ገቡና እንደዚህ አይነት ሁኔታዎች አንዳንድ ጊዜ በህይወታችን ላይ ገጥመውናል። የዓለማውያን ሰርግ ላይ ተጠርተን እኛ ቢራ አንጠጣም፣ እኛ ጠጅ አንጠጣም ብለን ውሃ የቀረበልን ቦታ አለ። እንደገና ደግሞ የቀረበልን ቦታ አለ። እንደገና ደግሞ ውሃ ብቻ አይደለም ለስላሳ የቀረበልን ቦታ አለ። አንዳንድ ቦታ ደግሞ እንዲሁም የወጣንባቸው ሁኔታዎች አሉና እንዲህ አይነት ተግዳሮቶች እንደሚገጥሙ ግልጽ ነው። በዚህ ሁኔታ ውስጥ እያሉ ነው እንግዲህ ደቀ መዛሙርት ከኢየሱስ ክርስቶስ ጋር በዛ ሰርግ ላይ የታደሙት። ለዓላማውና ለእቅዱ ለፕሮግራሙ ለመጣበት አጀንዳ ጌታ ኢየሱስ ክርስቶስ ተጠቅሞበታል ይሄንን ሰርግ ቤት። እና ምንድነው የሚያሳየው? ማንኛውንም እኛ ሶሳይቲው መሃል ማህበረሰቡ መሃል የምናገኛቸውን ኦፖርቹኒቲዎች ለወንጌል መጠቀም እንዳለብን ያሳያል። ለቅሶ ላይ ስንሄድ ወንጌል መስበክ እንዳለብን፣ ባስ ላይ፣ ታክሲ ላይ፣ ሰርግ ላይ፣ ልደት ላይ ወንጌል መስበክ እንዳለብን ያሳያልና አጋጣሚዎችን ሁሉ ለወንጌል አገልግሎት ጌታ ኢየሱስ ይጠቀምባቸው ነበር እና እውነትም የዛለ ተሳክቶለታል። ምንም ዓለማውያን ሰርግ ቤት ቢገባም ደቀ መዝሙር አግኝቷል። ሌላው ነገር ደግሞ ሰርግ ቤቱ ላይ ያልተጠበቀ እክል ገጠመ። ይደርስልናል ብለው ያዘጋጁት ማዕድ ለጠራነው ሰው ይበቃል ብለው ያዘጋጁት ማዕድና መጠጥ ኦልሬዲ መሀል ላይ አለቀ። ስለዚህ እናንተ ሰርገኛ ሆናችሁ ወይም ደግሞ ሰርግ ቤት ደግሳችሁ የጠራችሁ ሰው በትክክል ባይበላና ባይጠጣ አንገታችሁን ነው የምትደፉት። እዛ ሰርግ ቤት ውስጥ አንገት የሚያስደፋ ነገር ነበር የተፈጠረው። ስለዚህ የጌታ የኢየሱስ ክርስቶስ ወደዛ ቤት መሄድ አንድም ከወንጌል መስበክ ባሻገር የዛም ቤት እንቆቅልሽና ጥያቄ ለመፍታትም ጭምር ነው። የዛም ቤት ሀዘን ወደ ደስታ ለመቀየር፣ የዛም ቤት አንገት መድፋት ወደ ቀና ወደ ማለት ለመቀየርም ጭምር ነው ጌታ